የዛሬ ትምህርታችን አንሰርቴኒቲ ኢን ሜዠርመንት። ተማሪዎች ሜዠር ስናደርግ አንድ ነገር ስንለካ ማለት ነው አንሰርቴኒቲ የሚባል ነገር አለ። አንሰርቴኒቲ ምንድን ነው? ዛሬ የምናየው አንሰርቴኒቲ ምንድን ነው፣ እንዴት ነው የሚገለጸው? አሁን መጀመሪያ አንድ ነገር ስንለካ 100% እርግጠኛ መሆን አንችልም። ማንም ሰው እኮ 100% እርግጠኛ ሊሆን አይችልም፣ ግን የአቅሙን ይለካል። ያ እርግጠኛ የማይሆንበት ምክንያት እሱ ከሚያውቀው እሱ ከወሰነው በታች ወይም በላይ ውጤት ሊመጣ ስለሚችል ነው። ለምሳሌ እስቲ በሜዠሪንግ ሲሊንደራችን ውስጥ ያለውን እስቲ እኒ አሁን እዚህ ጋር ይሄ ሜዠሪንግ ሲሊንደር ነው ተማሪዎች። ሜዠሪንግ ሲሊንደር ውስጥ 650 ሚሊ ሊትር ውሃ አለ። ያው ምልክት አድርጌበታለሁ፣ ማርክ አድርጌበታለሁ። 650 ነው ሻርፕ የቀጠሉት 650 ይታያቸዋል ተማሪዎች። 650 ሚሊ ሊትር ነው ይሄ ውሃ። አሁን ተማሪዎች አንሰርቴኒቲ ምንድን ነው የሚለውን ለማወቅ ነው። እኔ 650 ሚሊ ሊትር ውሃ ለካው። ይሄ ውሃ 650 ሚሊ ሊትር ነው አልኩኝ። ውሃው ግን 649.95 ቢሆንስ? ሊሆን ይችላል። 649.95 ሚሊ ሊትር እኮ ሊሆን ይችላል። 650.05 ሚሊ ሊትር ሊሆን ይችላል። 650.05 ሚሊ ሊትር ሊሆን ይችላል። እኔ ግን 650 ነው ብዬ ነው የሞላሁት። ይሄንን ለማስታረቅ ተማሪዎች አንሰርቴኒቲ የሚባል ነገር ሳይንቲስቶች ፕሩፍ አደረጉ። አንሰርቴኒቲ ምንድን ነው? አንሰርቴኒቲ ኢዝ ላክ ኦፍ ሰርቴኒቲ፣ እርግጠኛ አለመሆን ወይም ኦር ዘ ስቴት ኦፍ ቢንግ አንሹር አባውት ሳምቲንግ። እርግጠኛ ሙሉ ለሙሉ ቅድም እንዳልኩት 100% እርግጠኛ መሆን አይቻልም። ስለ አንድ ነገር 100% እርግጠኛ አለመሆን ነው አንሰርቴኒቲ ማለት። እርግጠኛ መሆን አንችልም። የተወሰነ እኛ 650 ያልነው 649.95 ሊሆን ይችላል፣ 650.05 ሊሆን ይችላል። ስለዚህ ይህን ሶልቭ የምናደርግበት ሜትድ በሳይንስ አንሰርቴኒቲ ይባላል። ያ አንሰርቴኒቲ በጣም ጥሩ ሜትድ ነው፣ እነዚህን ችግሮች ይቀርፍልናል ማለት ነው። ሁለት አይነት አንሰርቴኒቲ አለ፣ ሲስተማቲክ አንሰርቴኒቲ፣ ራንደም አንሰርቴኒቲ። ሲስተማቲክ አንሰርቴኒቲ those which consistently cause the value to be too large or too small። ምን ማለት ነው? ዋጋው ወይም የምናገኘው ውጤት ከፍ ያለ ከምንጠብቀው በጣም ከፍ ያለ ይሆናል በአንድ አቅጣጫ፣ ወይም ደግሞ ከምንጠብቀው ውጤት በጣም ዝቅ ያለ ሊሆን ይችላል በአንድ አቅጣጫ። ይሄ ነገር የሚከሰተው ብዙ ጊዜ የኢንስትሩመንት ችግር ሊሆን ይችላል። ስንለካ ኢንስትሩመንታችን ካሊብሬት አልተደረገ ሊሆን ይችላል። ኦር እኛ ስንለካ የለካንበት አቋቋማችን ሊሆን ይችላል በተዛባ መልኩ ቆመን ከሆነ እና ሲስተማቲክ አንሰርቴኒቲ ችግሩን ፈልገን ካገኘነው ሶልቭ ማድረግ ይቻላል፣ ሙሉ ለሙሉ ማጥፋት ይቻላል። ሲስተማቲክ አንሰርቴኒቲ ለምሳሌ የኢንስትሩመንት ችግር ከሆነ ኢንስትሩመንቱን ካሊብሬት አድርገን ችግሩ እንዲጠፋ እናደርጋለን። ሌላም ከሆነ ችግሩን ሶልቭ ማድረግ ይቻላል። ሁለተኛው ጋር ስንመጣ ራንደም አንሰርቴኒቲ። ራንደም አንሰርቴኒቲ ኢዝ ኤ ቫሪዬሽን ኢን ዘ ሜዠርመንት ዛት ኦከር ዊዛውት ኤ ፕሪዲክቴብል ፓተርን። አሁን ራንደም አንሰርቴኒቲ ጋር ስንመጣ አንዴ ወደ ላይ አንዴ ወደ ታች ቫሪዬሽን የሚያመጣ ውጤት ማለት ነው። አንፕሪዲክቴብል፣ ፕሪዲክት ልናደርገው የማንችለው which means ልክ እዚህ ጋር 650 ሚሊ ሊትር ስንለካ 649.95 መጣ ለሌላ ሰው ደግሞ 650.05 መጣ ወደ ላይ ወደ ታች።
አንዴ ወደ ላይ አንዴ ወደ ታች ውጤት ሊመጣ ይችላል። እሱን ምን እንለዋለን? ራንደም አንሰርቴኒቲ አንፕሪዲክቴብል ፓተርን ነው ያለው። አንዴ ከፍ ከሚጠበቀው ውጤት ከፍ ከሚጠበቀው ውጤት ዝቅ ያለ ውጤት ይመጣል። እዚህ ጋር ራንደም አንሰርቴኒቲ ላይ እንደዚህ አይነት ውጤት ሲመጣ ይሄንን ውጤት ሙሉ ለሙሉ ምን ማድረግ አንችልም፣ ሶልቭ ወይም ማጥፋት አንችልም። ይሄን ችግር ማጥፋት አንችልም፣ ግን መቀነስ እንችላለን። ሬንጁ የአንሰርቴኒቲውን ሬንጅ ማጥበብ እንችላለን። ጥብብ እናደርገዋለን፣ ሙሉ ለሙሉ አናጠፋውም። 3 የተለያዩ ሜቶዶች አሉ። ሃፍ ሬንጅ አለ፣ ፈርዘስት ፍሮም ዘ ሚን የምንለው አለ፣ ሪዞሉሽን ኦፍ ሜዥርመንት የምንላቸዋለን። እነዚህ 3ቱ ሜቶዶች ማቴማቲካል በሆነ መልኩ አንሰርቴኒቲን እንዴት ኤክስፕረስ ማድረግ እንደምንችል እንዴት ሪፖርት ማድረግ እንደምንችል የምናይበት ዘዴ ነው። የመጀመሪያው ሃፍ ሬንጅ ነው። እዚህ ጋር ዳታ አለ። ዲያሜትር ኦፍ ዘ ፍላስክ ይላል 66 ሚሊ ሜትር፣ 65 ሚሊ ሜትር፣ 61 ሚሊ ሜትር። ይሄ ማለት ዲያሜትር ኦፍ ዘ ፍላስክ ማለት እዚህ ጋር ያለውን ፍላስክ ላሳያችሁ። እቺ ፕሪሊሚነሪ ፍላስክ ነች። የዚህ አፉ የላይኛው አፉ ከአንዱ ጫፍ እስከ አንዱ ጫፍ እንደዚህ ስንለካው አንዴ 66 መጣ፣ በካሊፐር ሲለካ 66 ሚሊ ሜትር። ሁለተኛው 65 መጣ፣ ሶስተኛው 61 መጣ። 3 የተለያየ ሪዛልት መጣለን። ይሄንን በአንሰርቴኒቲ ስንገልጸው ሃፍ ሬንጅ የሚለውን አንደኛውን ሜትር ስንጠቀም ይሄ ሃፍ ሬንጅ ማለት ምን ማለት ነው? ሬንጅ ማለት ከትንሹ ከ61 እስከ 66 ያለው ጋፕ ማለት ነው። ከ61 እስከ 66 which means 66 minus 61 ሬንጅ ማለት ይሄ ነው። ይሄ ደግሞ ሃፍ ነው የሚለው ሃፍ ስለሚል ለሁለት እናካፍለዋለን which means 5 over which means 2.5 አንሰርቴኒቲ የዚህ ሜዠርመንት የዚህ ሪዲንግ አንሰርቴኒቲ ስንት ነው? 2.5 ነው ማለት ነው ተማሪዎች፣ ግልጽ ነው። 2.5 the absolute uncertainty of this measurement the diameter of the flask reading ማለት ነው። ይህ 2.5 አንሰርቴኒቲ ካገኘን ይሄ እንዴት ተደርጎ ይገለጻል? ሪፖርት ሲደረግ አብሶሉት አንሰርቴኒቲ ይባላል። አብሶሉት አንሰርቴኒቲ የዚህ አቬሬጃችን የዚህ አቬሬጅ 64 ነው። 64 ኤምኤም የዚህ አቬሬጁ 64 ነው። ስለዚህ 64 ፕላስ ኦር ማይነስ 2.5 አብሶሉት አንሰርቴኒቲ 2.5 ኤምኤም እንደዚህ ተደርጎ ይገለጻል ማለት ነው። እዚህ ጋር ይሄ ትርጉሙ ምንድን ነው? ተማሪዎች ኮንሴፕቹዋሊ አንደርስታንድ ማድረግ ያለባችሁ ነገር ሪዛልቱ 61ም 65ም 66ም የመሆን እኩል ፕሮባቢሊቲ አለው። ውጤቱ 61ም 65ም 66ም የመሆን ያን በአንሰርቴኒቲ ስንገልጸው አቬሬጁ 64 ነው። 2.5 ወደ ላይ እና ወደ ታች ዝቅ ከፍ ሊል ይችላል ማለት ነው። ይሄ ሜትድ ምን ይባላል? ሃፍ ሬንጅ ሜትድ እንለዋለን። ሁለተኛው ደግሞ ፈርዘስት ፍሮም ዘ ሚን። ፈርዘስት ፍሮም ዘ ሚን፣ ፈርዘስት ማለት ፋር አዌይ ፍሮም ዘ አቬሬጅ ማለት ነው። ያ ማለት ምን ማለት ነው? አቬሬጃችን 64 ነው። ከ64 በጣም ርቀት ያለው ውጤት የትኛው ነው? 66 65 አይደለም፣ 61 ነው። ስለዚህ ምን እናደርጋለን? 64 ማይነስ 61 5 ነው 3 ነው ሶሪ 3 ነው። ስለዚህ 3 አንሰርቴኒቲያችን ነው ማለት ነው። ይሄንን በሪፖርት ስናስቀምጠው አብሶሉት አንሰርቴኒቲ አብሶሉት አንሰርቴኒቲ 64 ፕላስ ኦር ማይነስ 3። ሶስተኛው ሪዞሉሽን ኦፍ ሜዠርመንት። ሪዞሉሽን ኦፍ ሜዠርመንት ማለት የሶስተኛው ለየት ይላል። ብዙ ጊዜ ኢንስትሩመንቶች የራሳቸው ሪዞሉሽን አላቸው። ሪዞሉሽን ማለት ኢንስትሩመንቱ ዲቴክት ሊያደርገው የሚችለው የመጨረሻው ስሞል አማውንት ማለት ነው። the smallest value which is detectable by the instrument
ለምሳሌ እስቲ የኛ ባላንሳችን ሚዛን መለኪያችን ሪዞሉሽኑ ዋን ነው። ተማሪዎች በዚህ አጋጣሚ ወደፊት አንዳንድ መሳሪያዎችን ስትገዙ ለምሳሌ የፕሬሸር መሳሪያ ፕሬሸር ጌጅ ሊሆን ይችላል፣ የኤሌክትሪክ ቮሊዩም የአሚትር የሚባለው የኤሌክትሪክ መሳሪያ ስትገዙ ሪዞሉሽኑ ቼክ መደረግ አለበት። ሪዞሉሽኑ ትልቅ ፋክተር አለው። አሁን የኛ እዚች ጋር ባላንሳችን ሪዞሉሽኑ ዋን ነው። እስቲ ሜዥር እናደርግበት። እሺ አሁን ናሙናችንን ስንለካ ናሙና ያለችን እዚች ጋር 35 ሰጠን። 35 ግራም አያችሁ ተማሪዎች፣ 35 ግራም ነች ናሙናችን። 3 ጊዜ ነው የምንለካው። እናንሳት፣ ስናነሳት 0 ሆነ። ሁለተኛ እንለካት፣ አሁንም 35 ሰጠን። እናንሳው፣ እናስቀምጣት፣ 35 ይለካልናል። 3 ጊዜ ስንለካው ተመሳሳይ ቫልዩ የሰጠን ስንት? 35። አሁን አንሰርቴኒቲ በዲጂታል ኢንስትሩመንቶች አንጻር እንዴት እናየዋለን የሚለው ስንመጣ ሪዞሉሽን ኦፍ ዘ ሜዥርመንት የሜዥርመንቱ ሪዞሉሽን እንወስዳለን። የኛ ባላንሳችን ሪዞሉሽኑ ዋን ነው። ሁሌ ሪዞሉሽኑን ስናካፍለው ለ2 which means 0.5 አንሰርቴኒቲያችን 0.5 ነው ማለት ነው። አሁን የለካነው ሪዲንግ አንሰርቴኒቲው 0.5 ነው። ስለዚህ ይሄንን ሪፖርት ስናደርግ አብሶሉት አንሰርቴኒቲ 35 መጥቶልናል። 3 ጊዜ 35 ነው የመጣልን ፕላስ ኦር ማይነስ 0.5 በግራም ማለት ነው። ስለዚህ አንሰርቴኒቲ በ3 መልኩ ካልኩሌት ማድረግ እንችላለን። በሃፍ ሬንጅ፣ በፈርዘስት ፍሮም ዘ ሚን፣ በሪዞሉሽን ኦፍ ሜዥርመንት እና በዚህ መልኩ ሪፖርት ማድረግ እንችላለን። ይሄ እስካሁን ያየነው አብሶሉት አንሰርቴኒቲ ነው። ፐርሰንት አንሰርቴኒቲ ደግሞ አለ። ፐርሰንት አንሰርቴኒቲ ማለት ምን ማለት ነው? ፐርሰንት ኦፍ አንሰርቴኒቲ ማለት አብሶሉት አንሰርቴኒቲ አብሶሉት ኦቨር ዘ ሜን ቫልዩ ዘ ሜዥርድ ቫልዩ ታይምስ 100 አንሰርቴኒቲውን ካገኘን በኋላ አሁን አንሰርቴኒቲ እንዴት እንደሚገኝ በ3 ሜትድ አይተናል። አንሰርቴኒቲውን ካገኘን በኋላ ዘ ሜዥርድ ቫልዩ የምንለው አቬሬጅ ቫልዩ ነው። ለአቬሬጅ ቫልዩ ስናካፍለው ሲባዛ በመቶ ፐርሰንት አንሰርቴኒቲ ይሆናል ማለት ነው። ለምሳሌ እዚህ ጋር ያለን ዳታ አቬሬጁ 64 ሚሊሜትር ነው። የዚህን አንሰርቴኒቲ ቅድም አግኝተነዋል። አንሰርቴኒቲውን ስናገኝ በዚህ በሃፍ ሬንጅ 2.5 ነው ብለናል። በሃፍ ሬንጅ 2.5 ነው አንሰርቴኒቲ አብሶሉት አንሰርቴኒቲ። ስለዚህ ፐርሰንት አንሰርቴኒቲው ስንት ይሆናል ማለት ነው? ፐርሰንት አንሰርቴኒቲው 2.5 ኦቨር 64 ታይምስ 100 for the result will be 3.9 ይመጣል። ስለዚህ ይሄንን ሪፖርት ስናደርግ ፐርሰንት አንሰርቴኒቲ
እንደዚህ ይገለጻል። ፐርሰንት አንሰርቴኒቲ (64) ፕላስ ኦር ማይነስ 3.99%። በዚህ መልኩ ሪፖርት ይደረጋል። አንሰርቴኒቲ በሶስት አይነት መንገድ አይተናል። ምንም አይከብድም፣ ሲምፕል ነው። አብሶሉት አንሰርቴኒቲን ማግኘት ከቻልን ከአብሶሉት አንሰርቴኒቲ ደግሞ ፐርሰንት አንሰርቴኒቲ ካልኩሌት ማድረግ እንችላለን። ዛሬ በተማርነው መስኩ አንሰርቴኒቲን ሲምፕሊ ካልኩሌት ማድረግ ይቻላል። በሚቀጥለው ጊዜ ፕሪሲሽን ኤንድ አኩሬሲ በደንብ አድርገን በስፋት እንመለከታለን። ለዛሬ እዚህ ላይ ይበቃል።